ከአጀንዳ ዘገባዎቻችን ተመልሰናል ተመልካቾች። ዘመናዊ የመሬት አያያዝ ካዳስተር ተጠቃሚ መሆናቸው ከዚህ በፊት በድንበር ምክንያት ይፈጠር የነበረውን ግጭትና አለመግባባት እንዳስቀረላቸው በምስራቅ ጎጃም ዞን ያነደዶ ወረዳ አርሶ አደሮች ተናገሩ። በዞኑ ከ600 ሺህ በላይ አርሶ አደሮች ሁለተኛ ደረጃ የይዞታ ማረጋገጫ ደብተር ባለቤት ማድረግ መቻሉንም የዞኑ መሬት መምሪያ አስታውቋል። የኔና አለሙ ተጨማሪ አለው። ዘመናዊ የመሬት አያያዝ ካዳስተር መኖሩ የመሬት ዋስትናቸውን እንዳረጋግጠላቸው በምስራቅ ጎጃም ዞን ያነደዶ ወረዳ አርሶ አደሮች ተናግረዋል። ከዚህ በፊት የእርስ በርስ የድንበር መገፋፋትና ግጭትን ማስቀረት እንደቻለም ነው ያነሱት። በተለይ በፍትህ ስርዓት ውስጥ ትልቅ እገዛ እንዳለውም ገልጸዋል። የእያንዳንዱ አርሶ አደር ማሳውን የሚለይበት ደብተሩ እንኳን ቢጠፋ ከወረዳም ከወረዳ እስከ ዞን ድረስ በኮምፒውተር ላይ አስበርብሮ የመሬት ባለቤቱን የሚያወጣበት አገልግሎት እየሰጠ ስለሆነ በጣም አገልግሎናል፣ ጠቅሞናል። ለኛ ካዳስተሩ ከመጣ በኋላ የአቅመ ደካሞች የህፃናት መብቶች ተከብረዋል። ምክንያቱም አሁን እንዳጠቃላይ ካንዱ ወደ አንዱ መገፋፋትም ቆሟል። ለፍርድ አሰጣጥም ምቹ ነው። ምክንያቱም የተወሰነ እንኳን አልጠግባይ የግለሰብ መሬት ቢነካ በካርታው ምክንያት እስከብ ተደርጓል፣ እዚህ ይታያል። ለፍርድም ምቹ ነው። በባንክ ምክንያት ውል እየተያዘ የፈለገውን ብድር እያገለገለ እየተበደረ እንደ ዋስ እየሆነ እያገለገለና እንደ ቤት እንደ ከተማ ካርታ እያገለገለ ነው ለአርሶ አደሩ ያለው። የወል መሬትና የራሱን የዕጣ መሬቱን እንዲለይ ተደርጓል። የወል መሬቶችም ደህንነታቸው እንዲጠበቅ ተደርጓል። በዚህ ምክንያት ከዚህ በፊት በአርሶ አደሩ ዘንድ የመልካም አስተዳደር ችግር እንደነበር የጠቀሱት ያነደዶ ወረዳ መሬት ጽሕፈት ቤት ኃላፊ አቶ ስማቸው ጋሻይ በ17 ቀበሌዎችም ከ19 ሺህ በላይ አርሶ አደሮች የመሬት ማረጋገጫ ደብተር ባለቤት መሆናቸውን ጠቅሰዋል። የድንበር ግፊትና ጭቅጭቆችን በመቀነስ ችግሮችን ፈቶልናል ማለት ነው። አለፍ ሲልም አንዳንድ በወረዳችን ደረጃ የመረጃ መሰወርና የብልሹ አሰራር ችግሮችን በተገቢ ሁኔታ አቃሎና የፈታበት ሁኔታ ይገኛል ማለት ነው። የምስራቅ